ሶስተኛው ጥያቄ ስለ ሩፍ ሪፕሌስመንት ከሰራሁት ቪዲዮ ጋር የተያያዘ ነው። ብዙዎቻችሁ የምትጠይቁኝ ሩፌን ሪፕሌስ ሳስደርግ ሶላር ፓናሉ እንዴት ነው የሚሆነው? ማንም የሚያነሳው? ማነው ሪፕሌስ የሚያደርገው? ኢንሹራንስ ይከፍላሉ? የሚለውን ጥያቄ አብረን ዛሬ እንድሪስን እንጠይቃለን። ይሄ ዋነኛው የሶላር ሲስተም ትልቁ ጠቀሜታው የሰዎች ሎካል የሆነ ካምፓኒ የሚፈልጉበት ዋና ምክንያቱ ይሄ ነው። የሎካል ካምፓኒ ሲኖረሽ የሎካል ካምፓኒ የሶላር ሲስተሙ ሎካል ከሆነ ሎካል የምንላቸው በስቴቶች ውስጥ ወይም ደግሞ በከተማሽ ውስጥ ኦፊስ ያላቸው ሲሆኑ እነኛ ድርጅቶች ሪስፖንሲቢሊቲውን 100% ይወስዳሉ። የ10 ዓመት ዋራንቲ እንሰጣለን። ኤኒ ሪፕሌስመንት፣ ኤኒ ሪሙቫል፣ ኤኒ ካይንድ ኦፍ ቴክኒካል ኢሹ ለ10 ዓመት ዋራንቲ እንሰጣለን። ለቀሪው 15 ዓመት ደግሞ ለ10 ዓመት ለቀሪው 15 ዓመት የ25 ዓመት ኮንትራክት ከሆነ የተፈረመው ለቀሪው 15 ዓመት ደግሞ የፔኔትሬሽን ዋራንቲ የሚባል አለ። የዲቫይሱ ራሱ የሚሰጠን ዋራንቲ አለ። ያንን ፔኔትሬሽን ዋራንቲ ተጠቅሞ የዲቫይሱን ሙቭ ማድረግ ይችላል። ኤኒ ታይም ሩፊንግ በሚኖርበት እና ሙቭ ማድረግ የሚፈለግበት ሰዓት ካምፓኒያችን ሙሉ በሙሉ ሪስፖንሲቢሊቲውን ወስዶ የባለቤቱን ምንም አይነት ቢል ሳያደርግ ያንን ነገር ሪሙቭ እና ኢንስታል የሚያደርግበት ሚንስ አለው። አስፈላጊ ሆኖ ኢንሹራንስን የምንጠይቅበት ሚንስ ካለ ኮዶችን እንጠቀምና የኢንሹራንስ ኮዶችን ተጠቅመን ልናስገባና ልንጠይቅ እንችላለን። ግን ቬሪ ማች 100% በእኛ ከበር የሚሆን ነው የሶላር ማውረድ እና መስቀል በተፈለገበት ሰዓት ማለት ነው። አንድ ሲናሪዮ ባለፈው ሜንሽን አድርጋልኝ ነበር። እንደውም የሆነ ሆምኦነርስ በእኛ አካባቢ እንደረዳህ ነግራኝ ነበረ። ዩዥዋሊ ካምፓኒው ላይ ያሉ ሰዎች አካባቢው ላይ ያለ ካምፓኒ ካልሆነና ኢንስታል ያደረገላቸው ያንን ካምፓኒ ፈልገው የሚያጡበት ሚንስ ይኖራል። ትልቁ ዳውታቸው ሊጠሉበት ሶላር ሰርቪስ የተመሱ ሰዎች አልፈልግም የሚልበት ዋና ምክንያታቸው ሰው ደውለው የሚያገኙት ሰው አሲስታንት የለም እና የኔን ቪዲዮ ካዩ በኋላ ደውለው እኛ በሾች ያንን እንዲቀይሩ እንድናነሳላቸው እና ስም እንድንቀይርላቸው ጥያቄ ያቀረቡበት ሚንስ ነበረ። ያንን ካምፓኒውን ኮንታክት አድርገን ሪስፖንስ ያደርጉ እስከ ሳምንት ውስጥ ያንን ሶላራቸውን ሪሙቭ አደረግን። በጣም ሚኒመም የሆነ ፊ በማስከፈል መልሰን ኢንስታል አድርገንላቸው የካምፓኒዎች የራሱ የማኑፋክቸር ዋራንቲ አለ። ካምፓኒው ቢዘጋና ከቦታው ቢለቅ ወይም ደግሞ ስልካቸውና ኮንታክት ኢንፎርሜሽናቸው ቢጠፋ የማኑፋክቸሪንግ ካምፓኒው ኦልዌይስ አሉ ፕሬዘንት ናቸው። እነሱ የሚሰጡት ዋራንቲ አለ፣ ፔኔትሬሽን ዋራንቲ አለ። ወደ እኛ ጋር ትራንስፈር ስታደርጉና ወይም ሆም ፓድ ቢደውል አንድ ሰው የሶላር ሲስተም አለኝ ትራንስፈር ማድረግ እፈልጋለሁ ቢል ያንን ዋራንቲ ነው እኛ ተጠቅመን የእሱን ቤኔፊት ወደ እኛ አስገብተን የተወሰኑ ነገሮችን ቻርጅ አድርገነው ወደ እኛ ሲስተም መቀየር እንችላለን ማለት ነው። አሁን እሱን ነው ያደረጋችሁት። በቅርቡ ሪስፖንድ ስላላረገ ያ ካምፓኒ ወደ እናንተ ትራንስፈር አደረጋችሁት ማለት ነው። that's very nice. that's why we need local company, especially ደግሞ ራሳችን ሰው የሆነ በራሳችን ኮሚኒቲ ውስጥ ያለ ሰው ማለት ነው። it's really good. ሶላር ሲስተም በተለያየ መልኩ ከገንዘብ ከጤና እንዲሁም ደግሞ ኤሌክትሪሲቲ በሚጠፋበት ጊዜም በተለያየ መልኩ ቤኔፊት አለው። ግን አሁን ላንተ ያለኝ ጥያቄ ይሄን ሁሉ ቤኔፊት አለው፣ ብዙ ቤኔፊት አለው፣ ከኤሌክትሪሲቲ ሲስተም የተሻለ ቤኔፊት አለው፣ በገንዘብም በጤና በሁሉም ነገር። ግን ብዙ ጊዜ ባድ ሬፑቴሽን አለው ሶላር ሲስተም። ስለሱስ የምትለው አለ? ኮመንሊ በአገሪቷ ውስጥ ተለምዶ የነበረው የሶላር ሲስተምን ከቢዝነስ አንጻር ራን ከማድረግ አንጻር የሶላር ሲስተሙን ከውጭ አስገብተው የተለያዩ ካምፓኒዎች በግላቸው የሚሸጡበት ሚንስ እና ያንን ሽያጭ ካከናወኑ በኋላ ግን በቢዝነሱ ላይ ስቴክ አድርገው የማይሰሩበት ሚንስ ነው ያለው። በተለያዩ ስቴቶች ውስን የሆኑ ድርጅቶች ናቸው ራን ሲያደርጉት የነበረው። ከዛ አንጻር ቢዝነሳቸውን ያን ያህል ሲሪየስ ወስደው የሚሰሩ ሳይሆን በተቻላቸው ያህል ትሪክ አድርገው ማንኛውም ሰው ሶላሩን ኢንስታል ያደርግላቸው ካደረገ በኋላ ግን ለቀሪው ዓመታት የማይገኝባቸው ሚንስ ነበር የፈጠሩት። አሁን ግን እንደ ህግ ሆኖ አክቹዋሊ ካሊፎርኒያ ላይ የጀመረ ህግ ነው። ካሊፎርኒያ ውስጥ
ሙሉ የኤሌክትሪክ ካምፓኒዎች በጣም ሰርጅ አድርጎ ባለበት ሁኔታ ላይ ያንን ፖሊሲ መቀየር አለብን ብሎ ሲያምንና መንግስት ከህዝቡ ጋር ኢንተርፌር ማድረግ ሲጀምር ሶላር ሲስተም ማንኛውም ቤት ኢንስታል ሊያደርግ የሚያስገድድበት ሚንስ ነበረ። ያንን ሲያስገድድ ግን ህግን ያወጣው ማንኛውም ሶላር ካምፓኒ የራሱ ኮድ እንዲኖረው የታክስ አይዲ እንዲኖረው እና የትኛውም ለሚሰጠው ሰርቪስ ሪስፖንሲቢሊቲ እንዲወስድ እንትን ያደረገው። አሁን ተመሳሳይ ነው። ወደ ቴክሳስም ህጉን ሙሉ በሙሉ ኢምፕሊመንት አድርጎ ቴክሳስ ያንን ሳፖርት ያደርጋል። በፌዴራል ፈንዱንም የሚቀበል ድርጅት እስከሆነ ድረስ ያንን ቤኔፊትንም የሚቀበል ድርጅት እስከሆነ ድረስ ሙሉ በሙሉ ሪስፖንሲቢሊቲ እንዲወስድ የተደረገበት ሚንስ ያለው። ከዛም አንጻር አሁን ያለው ዳታ የሚያሳየው የዚህ 2 ዓመት ውስጥ በአሜሪካ ውስጥ በዚህ 2 ዓመት ውስጥ ላለፉት 40 ዓመት ከተገነባው የሶላር ፔናል 40% ያህል ጨምሮ እንደሚሰራ ነው የተገመተው። that's almost ወደ 400% ሶላር ሲስተም በየቤቱ ላይ ይኖራል። definitely very high demand የሆነበት ያለው በአሁኑ ሰዓት አንድም ሶሉሽን የተበጀለት ሁኔታ ላይ ያለው የከስተመር ሰርቪሱ ቴክ መደረጉ ጉዳይና ቢዝነሱ ሲሪየስ እንዲያዝ የተደረገበት ሎካሊም ህግ እንዲወጣበት የተደረገ ስለሆነ ከዛ አንፃር በአሁኑ ሰዓት ባለው ሁኔታ ሶላር ሲስተም እልባት የለው። I definitely agree with that. እውነት ነው። ቴንክ ዩ በጣም ኢምፖርታንት የሆነ ኢንፎርሜሽን ነው ሼር ያደረከው፣ እናመሰግናለን። አሁን ይሄ የኢንድሪስ ቢዝነስ ካርድ ነው። እዚህ ጋር ይኸውላችሁ ስልክ ቁጥሩ ስንት መሰላችሁ? 469-777-2622 በዚህ ስልክ ቁጥር ማግኘት ትችላላችሁ። ይሄ ደግሞ የካምፓኒው ስም ነው። ሆምፓል ይባላሉ እና በእኔ ስም ደግሞ ህሊና ዩቲዩብ ካላችሁ ዲስካውንት አላችሁ። ዲስካውንቱን ታገኛላችሁ ማለት ነው። ኤኒታይም ኮንታክት አድርጉት። ይህን ኢንፎርሜሽኑንም ከቪዲዮ ስር አስቀምጥላችኋለሁ። እኔ ጥያቄ ካላችሁ ደግሞ ያው እሱ ራሱ ገብቶ ኮመንት ያደርግላችኋል እና ጥያቄያችሁን አስቀምጡልን። ቴንክ ዩ ህሊና፣ በጣም እናመሰግናለን። ዩቲዩብሽ ብዙ ነገሮችን እያስተላለፈ ያለ ነው። ህብረተሰባችንን ባለን እውቀቶችና እንትኖች መስራት በጣም አስፈላጊ ነው። በጣም አመሰግናለሁ። እዚህ መጥተሽ ይህንን ኢንፎርሜሽን ለህዝባችን ይጠቅማል ብለሽ ስላገኘሽኝ ሚቴለቅ ለማድረግ ለማስተላለፍ ፈቃደኛ ስለሆንሽ በጣም ነው የማመሰግነው። ሆምፓል በጣም ሬፑቴሽን ያለው ድርጅት ነው። በቴክሳስ አካባቢ ላይ በሶላር በኩል የቴክሳስ ሶላር ፓኒማን ይዘን በሩፊንግ በኩል የዲቴክስን ይዘን የተለያዩ ድርጅቶች ኢንቴግሬትድ አድርገን ሙሉ ሪስፖንሲቢሊቲን ወስደን ለድርጅቶቻችን ስማችንን ለማሳደግ እየጣርን ያለን ድርጅቶች ነን። የትኛውን ሚንስ ደውላችሁ የምትፈልጉትን ኢንፎርሜሽን ብትጠይቁን ሶላር ሲስተም ኢንስታል ብታደርጉ የተሻለ አማውንት እናንተ ቁጭ ብላችሁ ፕሮፖዛሉ ከኛ ጋር አውጥታችሁ የተሻለ አማውንት ባለው ማግኘት የምትችሉበት ሚንስ በምንኛው መልኩ ጥያቄዎች ላይ ምላሽ የምታገኙበት ሚንስ ስለሆነ የሀገርን በሀገራችሁ ቋንቋ በራሳችሁ ሰው ተማምናችሁ የምትናገሩበት ሚንስ ስለሆነ ይህንን ገብታችሁ ብታናግሩን ልንረዳችሁ በጣም ፈቃደኛ ነን። ህሊና ይህንን ፕሮግራም አዘጋጅታ ስለሰጠች በጣም እናመሰግናለን። በህሊና በኩል ደግሞ ደውላችሁ የህሊና ዩቲዩብን ሪፈር አድርጋችሁ ካገኛችሁን በእርግጠኝነት ዲስካውንት እንሰጣችኋለን። ኢንስታል በምናደርገው ላይ በተለያዩ መልኩ ልትሳችሁ ፈቃደኛ በጣም እናመሰግናለን። ደህና ዋሉልን። ህሊና ዩቲዩብ ስትሉ ዲስካውንት ታገኛላችሁ ማለት ነው። አመሰግናለሁ። መልካም ቀን ይሁንላችሁ።